በውስጥህ ያለውን አንበሳ አንቃው። ዛሬ የምትገኝበት የዕድሜ ክልል ህልምህ የሚቀረጽበት፣ የነገ ማንነትህ መሰረት የሚጣልበት ልዩ ምዕራፍ ነው። ብዙ ጊዜ ዓለም ወጣቱን የሚያየው የነገ ተስፋ አድርጎ ነው። እውነታው ግን አንተ የነገ ብቻ ሳትሆን የዛሬ መፍትሄ ነህ። በዙሪያህ ያሉትን ፈተናዎች፣ የኢኮኖሚ ግፊቶች ወይም ማህበራዊ ጫናዎች አይተህ ተስፋ ለመቁረጥ አትቸኩል። ምክንያቱም በውስጥ ካለው አቅም በላይ ትልቅ ፈተና በዚህ ምድር ላይ የለም። በጉዞ ላይ ሁልጊዜ ልብ ልትላቸው የሚገቡ 4 ወርቃማ እውነታዎች አሉ። አንደኛ፣ የራስን ዋጋ እወቅ። የአንተን ዋጋ የሚወስነው ያጋጠመህ ሁኔታ፣ የቤተሰብ ስም ወይም የኪስ ሙሉነት አይደለም። አንተ በዚህ ምድር ላይ የተፈጠርከው ያለ ምክንያት አይደለም። ልዩ ተሰጥኦ፣ አዲስ እይታና ዓለም መለወጥ የሚችል አቅም ተሰጥቶሃል። ማንም ሰው አትችልም እያለ ህልምህን እንዲሰርቅህ እድል አትስጥ። መጀመሪያ ራስህን ካላመንክ ዓለም እንዲያምንህ ልታስገድደው አይችልም። የመጀመሪያው ድል ራስን ማሸነፍና ማመን ነው። ሁለተኛ፣ ውድቀትን እንደ ማስተማሪያ ወሰደው። ለመጀመሪያ የፈራኸው መውደቅን ስለፈራ ነው። ስማኝ፣ የማይወድቅ ሰው አዲስ ነገር ፈጥሮ የማያውቅ ሰው ብቻ ነው። መውደቅ ማለት ጉዞ አበቃለት ማለት ሳይሆን ወደ ስኬት የሚወስደው መንገድ አንዱ መግቢያ በር ነው። ቶማስ ኤዲሰን አምፖልን ከመስራቱ በፊት በሺዎች ከሚቆጠሩ ውድቀቶች ተምሯል። ስትወድቅ አቧራህን አራግፈህ ካለፈው ስህተት ተምረህ ይበልጥ ጠንካራ ሆነህ ተነሳ። ጠንካራ ሰው ማለት የማይወድቅ ሳይሆን በወደቀ ቁጥር መነሳትን የሚያውቅበት ነው። ሶስተኛ፣ ጊዜህን በአግባቡ ኢንቨስት አድርግ። ወጣትነት ልክ እንደ ማለዳ ፀሐይ ፈጥኖ ያልፋል። ዛሬ የምታጠፋው እያንዳንዱ ሰዓት ነገ የምትሰበስበው ፍሬ ይወስነዋል። ጊዜን በማይጠቅሙ ወሬዎች፣ በማህበራዊ ሚዲያ ሱስ ወይም በሱሱ ቤት ውስጥ አታባክነው። ይልቁንም አዳዲስ ክህሎቶችን ተማር፣ መጽሐፍትን አንብብ፣ ቴክኖሎጂን ለእድገት ተጠቀምበት። እናም ከአንተ የተሻለ እውቀት ካላቸው ሰዎች ጋር ተቃረብ። ዛሬ የምትከፍለው መስዋዕትነት የነገው የነጻነት ህይወትህን ይገነባል። አራተኛ፣ ለውጥ ፈላጊ ሳይሆን ለውጥ ፈጣሪ ሁን። ምንም ስራ የለም፣ አገሪቱ አልተመቸችኝም፣ ማንም አይረዳኝም እያሉ ማማረር እና ጣትን ወደ ሌላ ሰው መቀሰር በጣም ቀላል ነው። ከባድና ክቡር ነገር ግን እኔ ምን ላድርግ ብሎ መነሳት ነው። ያላችሁን ጉልበት፣ የፈጠራ ችሎታና አዲስ አስተሳሰብ ተጠቅማችሁ በዙሪያችሁ ላሉ ችግሮች መፍትሄ ሆኑ። ስራ አታማርጡ፣ ከትንሽ ጀምሩ። ነገ ግን ትልቅ ላይ ይኑራችሁ። የአንድ ሰው ታላቅነት የሚለካው በደረሰበት ከፍታ ሳይሆን ለመነሳት ከወረደበት ቁልቁለትና ካሸነፋቸው መሰናክሎች ብዛት ነው። ውድ ወጣት፣ አሁኑን ተነሳ። በውስጥ የተደበቀውን አቅም አውጣው። ህልምን ወደ ተግባር ቀይረው። አንተ ታሪክን የምትቀይር፣ ለቤተሰብ ኩራት የምትሆንና ለሀገርህ የሚተርፍ ትልቅ ስብዕና ያለህ ጀግና ነህ። ነገ ሳይሆን ዛሬውኑ ጀምር።